በዚህ ቪዲዮ ኢትዮጵያ ውስጥ ሆነን እንዴት ፔፓል አካውንትን መክፈት እንደምንችል በዝርዝር አስረዳችኋለሁ። ከዛ በፊት ግን ኢትዮጵያ ውስጥ ፔፓል ይሰራል ወይስ አይሰራም የሚለውን ነገር ጎግል ላይ ሰርች አድርገን እናያለን። እንደምታዩት ኢዝ ፔፓል አቬሌብል ኢን ኢትዮጵያ የሚለውን ሰርች አድርጌ ነበረ። ፔፓልን እንደምታዩት እዚህ ጋር በዝርዝር የሚያሳየኝ ፔፓልን ኢትዮጵያ ውስጥ መጠቀም ይቻላል፣ ግን ደግሞ ኢትዮጵያ ውስጥ ገንዘብ መቀበል አይቻልም ነው የሚለው። ይህ ማለት ያው በተዘዋዋሪ እኛ ኢትዮጵያ ውስጥ ሆነን የከፈትነው ፔፓል ገንዘብ መላክ እንችላለን፣ መላክ አንችልም፣ ኦንሊ ሾፕ ነው ማድረግ የምንችልበት ነው የሚለን። ስለዚህ ኢትዮጵያ ውስጥ አይቻልም ሲል ግን አሁንም የምንጠቀምበት መንገድ አለ ማለት ነው። ምክንያቱም ገንዘብ መቀበል እንችላለን፣ መላክ ነው ማንችለው። ስለዚህ ምንድነው የምናደርገው እኛ አሁን ሎኬሽን እንቀይርና ፔፓል ከኢትዮጵያ ውጪ ሆነን ከፍተን ኢትዮጵያ ውስጥ ይሰራል አሁንም ማለት ነው። ግልጽ እንዲሆንላችሁ የምፈልገው ነገር ግን የሚሰራው ቀጥታ ኢትዮጵያ በሚል አድሬስ ሳይሆን በሌላ ሀገር አድሬስ ከፍተን ነው። እሱን እዚህ ቪዲዮ ላይ በዝርዝር አስረዳችኋለሁ። እናንተ ብቻ ቪዲዮን ባለማሳለፍ እስከ መጨረሻው ድረስ ከተከታተላችሁኝ በዛው 3 ነገሮችን ግልጽ አደርግላችኋለሁ። ፔፓል ራሱ ምንድነው ወይስ ጥቅሙ ምንድነው የሚለውን ከዚህ በፊት ስለ ፔፓል ሰምታችሁ ለማታውቁ ሰዎች ፔፓል አፕሊኬሽንን ደግሞ እንዴት ማግኘት እንደምትችሉ በቀላሉ አሳያችኋለሁ። 3ኛ ላይ ደግሞ እንመልሰው ምንድነው አንድ ጊዜ የከፈትነው ፔፓል እንዲዘጋ የሚያደርጉት ነገሮችና እንዳይዘጋ ደግሞ ምን ማድረግ እንዳለብን እሱንም በዝርዝር አስረዳችኋለሁ። ቪዲዮውን ላይክ አድርጋችሁ እስከ መጨረሻ ተከታተሉኝ። ቀጥታ ወደ አከፋፈቱ እንገባለን። ስለዚህ በመጀመሪያ ምንድነው የምናደርገው ያው እናንተ ብሮዘራችሁ ላይ ትሄዳላችሁ። ከዚህ በፊት ፔፓል ያልከፈታችሁበት ኢሜል እና ስልክ ቁጥር ያስፈልጋችኋል። መጀመሪያ ብሮዘራችሁ ላይ ሂስትሪያችሁን ክሊር ካደረጋችሁ በኋላ paypal.com ብላችሁ ጽፋላችሁ። እዚህ ጋር እንደምታዩት paypal.com ብላችሁ ከጻፋችሁ በኋላ ስላሽ ታረጉና ቅድም መግቢያው ላይ እንደነገርኳችሁ ያው ሎኬሽን ቀይረን ነው የምንከፍተው ብያችሁ የለ ኤልኤስ ሌሴቶ ማድረግ እንችላለን። ኤኢ ዱባይ፣ ኤስዩ ሳውዲ፣ እናንተ ከኢትዮጵያ ውጪ በሆኑት በፈለጋችሁ ትችላላችሁ። እኔ አሁን እስቲ በዱባይ ወይም ኤኢ ብያሳያችኋለሁ። ልብ ብላችሁ ተመልከቱ። paypal.com/ኤኢ ብላችሁ ይሄን ሰርች ታረጋላችሁ። በስልክ የምትጠቀሙ በኮምፒውተር የምትጠቀሙ ተመሳሳይ ነው። እናንተ ብቻ ያው ኤኢ የሚለውን ነገር በስትክክል ጻፉ። ብሮዘራችሁን ደግሞ ዲስክቶፕ ሞድ ላይ ብታደርጉ ልክ እኔ አሁን እዚህ ጋር ማየውን አይነት ዳሽቦርድ ታያላችሁ ማለት ነው። እንደምታዩት እዚህ ጋር ያው ፔፓል ዳሽቦርዱ መጥቶልኛል። እዚህ ጋር የኢትዮጵያ ባንዲራ ምናምን ከመጣላችሁ ትክክል ስላልሆነ ትክክል ያልሆነው ደግሞ ምንድነው እዚህ ጋር paypal.com/ኤኢ የሚለውን በስትክክል ሰርች አላደረጋችሁ ማለት ነው። ተመለሱና ልክ እዚህ ጋር እኔ የማየው አይነት ዳሽቦርድ እስኪመጣላችሁ ድረስ በስትክክል ጻፉት። ልክ እንደዚህ አይነት ዳሽቦርድ ከመጣላችሁ ትክክል ናችሁ ማለት ነው። አሁን ወዴት እንሄዳለን? ወደ አከፋፈቱ። እዚህ ጋር ሳይን አፕ የሚለውን እንነካዋለን። ሳይን አፕ ስንለው 2 አይነት የፔፓል አካውንቶች አሉ፣ ፐርሰናል እና ቢዝነስ የሚባሉ። ሁለቱም የተለያዩ አይነት አገልግሎት አላቸው። ፐርሰናል የሚባለው እዚህ ጋር ያው ሾፕ ኦንላይን ዊዛውት ሼሪንግ ዮር ፔመንት ኢንፎ ምናምን ነው የሚላችሁ። ትራንዛክሽኖችን ለማድረግ ጀስት ኦንላይን እቃዎችን ስትገዙ ምናምን ክፍያዎችን እየላካችሁ እናንተ ቡክ ማድረግና ኦርደር ማዘዝ የምትችሉበት ነው። ይሄኛው ቢዝነስ አካውንት ደግሞ የሚለው ኦንላይን የሰራችሁትን የተለያዩ ክፍያዎች ከቲክቶክ ከቴሌግራም እናንተ ኦንላይን ላይ ሰርታችሁ ክፍያ ሲከፈላችሁ ፔፓልን የሚጠይቁ ማንኛውም ፕላትፎርሞች ላይ ክፍያዎቻችሁን ኦንላይን የሰራችሁትን ፍሪላንሰር ከሆናችሁ ከተለያዩ እንደ አፕወርክ እና እንደ ፍሪላንስ ምናምን የተለያዩ ስራዎች ላይ የምትሰሩ ሰዎች ደግሞ ፔመንት መቀበል የምትችሉበት ነው። ስለዚህ በዛሬው ቪዲዮችን የማሳያችሁ ምንድነው ቢዝነስ አካውንት የሚለውን እንዴት እንደምንከፍት ነው። ቢዝነስ አካውንት ላይ ካረግነው በኋላ እዚህ ጋር መተን ስታርት እናደርጋለን። ቢዝነስ አካውንት ላይ ካረግን በኋላ እዚህ ጋር ያው በስልክ ላሳያችሁ ለሁላችሁም ግልጽ እንዲሆን ፈርስት ኔም፣ ላስት ኔም፣ ኢሜል፣ ፓስወርድ ከዛ ከስር ደግሞ ራይት አድርገን እዚህ ጋር አግሪ ኤንድ ክሬት የሚለውን እናስገባለን። እንደምታዩት እኔ እዚህ ጋር አሁን ስም አስገብቻለሁ፣ ላስት ኔም፣ ኢሜል አስገብቻለሁ፣ ፓስወርድ። ጠንካራ ፓስወርድ ስታስገቡ እነዚህ ሶስቱም እንደዚህ ራይት ይሆናሉ። እነዚህ ሶስቱም እንደዚህ ራይት መሆናቸውን ካረጋገጣችሁ በኋላ እዚህ ጋር ከስር ያለችውን አግሪመንቷን ራይት ታደርጋላችሁ ማለት ነው። ከዛ በኋላ አግሪ ኤንድ ክሬት አካውንት የምትለውን እንጫናለን ከስር። ከዛ ሴኩሪቲ ቻሌንጅ የሚለውን አምኖት ሮቦት የሚለውን ነካና እዚህ ጋር ሮቦት አለመሆናችንን ለማረጋገጥ እዚህ ጋር የተጠየቅነውን ከላይ ያለውን ጽሁፍ ከስር ነካውና ቬሪፋይ እናደርጋለን። እንደምታዩት እኔ ቬሪፋይ አድርጌያለሁ። ከዛ ኢሜል ዩር ኮድ ይለኛል። እነካውና ኢሜላችን ላይ የሚላከውን ኮድ ጀስት ሰከንድ ይለናል። ኮዱን አምጥቼ እዚህ ጋር አስገባለሁ ማለት ነው። እናንተም ከኢሜላችሁ ላይ ኮዱን ታመጣላችሁ። እንደምታዩት ኮዱን አስገብቻለሁ እዚህ ጋር። ከዛ በኋላ ሰብሚት የምትለውን እጫናታለሁ ከስር። እንደምታዩት you are all set ብሎኛል። እዚህ ጋር ያው አክቲቭ your account to start using PayPal ይለኛል። እዚህ ጋር ሌትስ ጎ እና skip for now የሚል አለ። እናንተ እዚህ ጋር አሁን ሌትስ ጎ የሚለውን ነው መንካት ያለባችሁ። skip for now የሚለውን ከነካችሁት ማስገባት ያለባችሁ የተለያዩ ቢዝነስ ኢንፎርሜሽኖች ስላሉ share some personal information ይለኛል። እንደምታዩት ያው እዚህ ጋር individual share እና ቢዝነስ የሚል አለ። ቢዝነስ የሚለውን ነካለው ከስር። ከዛ በኋላ ቢዝነስ ታይፕ የሚለውን ደግሞ ነካውና እዚህ ጋር የቢዝነሳችሁን አይነት የሚገልጸውን ፈልጋችሁ መርጣችሁ ከነዚህ ውስጥ አስገባላችሁ። እኔ አሁን ከነዚህ ውስጥ አንዱ መርጬ ያስገባለሁ ማለት ነው። እናንተም ከቢዝነሳችሁ አይነት ጋር የሚሄደውን ቢዝነስ ነው የምትመርጡት። እዚህ ጋር እንደምታዩት እኔ ፕራይቬት ኮርፖሬሽን መርጬ ኔክስት ትለዋለሁኝ። ከዛ መቀጠል እዚህ ጋር የተለያዩ ኢንፎርሜሽኖችን እናስገባለን። እዚህ ጋር ሌጋል ቢዝነስ ነው የሚለኛል። ስም ነው የምታስገቡት እናንተ የፈለጋችሁትን ስም። እኔ አሁን ይሄው እዚህ ጋር ስም አስገብቻለሁ። ከዛ እዚህ ጋር አግሪመንቱን ራይት አድርጌያለሁ። ልክ እሱን ራይት ሳደርግ የው ቢዝነስ ኔሜ ወይም ትሬድ ኔሜ ይመጣልኛል።
ከዛ እዚህ ጋር ቢዝነስ ሬጂስትሬሽን ነምበር የሚለውን ተውት። ከዛ ከፍ እናደርግና ይሄን ፕራይመሪ ከረንሲ የፈለጋችሁትን ከዚህ ውስጥ ትመርጣላችሁ። እዚህ ጋር ፕሮዳክት ሰርቪስ የሚለው ላይ የእናንተን ፕሮዳክት ሰርቪስ ታስገባላችሁ። ከፈለጋችሁ ከኔ ጋር ደግሞ ተመሳሳይነት ይዘት ያለው ማስገባት ትችላላችሁ። ልክ እኔ ማስገባውን አይነት ማለት ነው። ኮምፒውተር ኔትወርክ ኢንፎርሜሽን ሰርቪስ ብየዋለሁ። ዱ ዩ ሃቭ የቢዝነስ ዌብሳይት ይለኛል። እዚህ ጋር ኖ የሚለውን እመርጣለሁኝ። የስ ካላችሁት ያው ሌላ ዲቴል ስለሚጠይቃችሁ ማለት ነው ለጊዜው። እዚህ ጋር ደግሞ ፎን ነምበር ይለኛል። ፎን ነምበር እዚህ ጋር ኮድ ኤሪያ ኮዱን እናካና ወደ ኢትዮጵያ እንቀይረዋለን። ከዛ ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር የኢትዮጵያ ስልክ ቁጥር ማስገባታችሁ ምንም የሚፈጥረው ችግር የለም። መጨረሻ ላይ ውጤቱን አብረን እናየዋለን። ስልክ ቁጥር በሚገባ አስገብቻለሁኝ። 9 ብላችሁ ጀምራችሁ አስገቡ። ፖስታ ቁጥር 1000 ያስገባሁት የአዲስ አበባን። ከዛ ሲቲ አዲስ አበባ ብየዋለሁ። ኢምሬት ዱባይ ብየዋለሁ። ከዛ በኋላ አቡዳቢ የሚለውም ማለት ነው። ከዛ እዚህ ጋር ቴክ ሞመንት ደብል ቼክ ይለኛል። 1000 ፖስታል ኮድ ነው። እናንተ የኤሪያችሁን ፖስታል ኮድ ታስገባላችሁ። የከተማችሁን አስቀምጠላችኋለሁ ቴሌግራም ላይ። እዚህ ጋር ጎ ባክ ቱ ቼክ ማለት ትችላላችሁ። እኔ እርግጠኛ ስለሆንኩኝ ኮንፊርም ብየዋለሁ። የሳሳችሁት ነገር ካለ አሁንም ቼንጅ ማለት ትችላላችሁ ማለት ነው ወደኋላ። በመቀጠል እዚህ ጋር እንደምታዩት ያው በርዝዴት ታስገባ ይለኛል። እናንተ የተወለዳችሁበትን ቀን በፈረንጅ አቆጣጠር ታስገባላችሁ። እዚህ ጋር ስልክ ቁጥራችሁን ደግሞ እዚህ ጋር ያው ዋት ኢዝ ዩር ፎን ነምበር ይለኛል። ድጋሚ ታስገቡታላችሁ አሁንም ስልካችሁን ልክ እንደቀድሙ ስልክ ቁጥራችሁን ታስገቡና እዚህ ጋር ያው ሴም አስ ሬጂስተር ቢዝነስ አድሬስ የሚለውን ስነካ ቅድም እዛ ጋር ያስገባሁት ተመልሶ እዚህ ጋር ይመጣል ማለት ነው ተመሳሳይ ስለሆነ። ከዛ ኔክስት እለዋለሁኝ። እንደምታዩት አሁንም ቴክ ሞመንት ይለኛል። ጎ ባክ ቱ ሜክ ቼንጅ ይለኛል። አይ ትክክል ስለሆንኩኝ ኮንፊርም እለዋለሁ። ዩ አር ኦል ሴት ብሎኛል። ጎ ቱ ሆም ፔጅ እለዋለሁኝ ማለት ነው። አሁን እንደምታዩት ያው ጎ ቱ ሆም ፔጅ ስለው ወደ ዳሽቦርድ ወስዶኛል። ይኸው እንደምታዩት የቻናሌ ዩዘር ኔም ስም መጥቷል። የከፈትኩበት ሁሉ ነገር እንደምታዩት እዚህ ጋር ነው። ዳሽቦርዱ ምናምን ሁሉ ነገር አለ። ምንም አይነት ኖቲፊኬሽን የለውም። ፔፓል በስትክክል ካልተፈታ ያው በሬድ ኖቲፊኬሽን ያመጣና ፐርሰናል ኢንፎርሜሽን ይጎላቸዋል ምናምን ይላቸዋል። ሴቲንጉ ላይ ምናምን ሁሉም ነገር አለ። እዚህ ጋር እንደምታዩት ሆም ፔጁ ምናምን ቢዝነስ ኔሙ፣ ፔመንት፣ ባንክ ካርድ ኢንፎርሜሽን፣ ክሬት ማኔጅ ኢንቮይስ ምናምን እዚህ ጋር ሴንድ ፔመንት ሁሉንም ነገር ማድረግ የምትችሏቸውን ፔፓል ላይ በዝርዝር እዚህ ጋር ተቀምጠዋል። እናንተ ከነዚህ ውስጥ ማድረግ የምትፈልጉትን ማድረግ ትችላላችሁ ማለት ነው። እንደምታዩት ያው ዳሽቦርድ ላይ አቬሌብል ባላንስ 0 ነው። ምንም አይነት ገንዘብ አልተላከበትም ባለፈው 7 ቀን ውስጥ። አሁን የተከፈተ አካውንት ነው። እዚህ ጋር የተለያዩ ሪሴንት አክቲቪቲዎች በኋላ ላይ መጥተው እዚህ ጋር ይጻፋሉ። እናንተም በእንደዚህ አይነት መንገድ ፔፓል አካውንታችሁ መክፈት ትችላላችሁ ማለት ነው። ሴንድ የሚለውን ተጠቅማችሁ ደግሞ ለምትልኩለት ሰው ኢሜሉን ወይም ደግሞ ዩዘር ኔሙን ይልክላችሁና ያን አስገብታችሁ ፔመንት መላክ ትችላላችሁ፣ መቀበልም ትችላላችሁ። ፔመንት ሊንክ ደግሞ እዚህ ጋር ክሬት ማድረግም ትችላላችሁ ከፈለጋችሁ። እሱንም በሌላ ቪዲዮ አሳይቼዋለሁ። ከሞላ ጎደል በእንደዚህ አይነት መንገድ ፔፓል አካውንታችሁ መክፈት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ያው ኮሜንት ላይ ጻፉልኝ። በመጨረሻም ደግሞ ያው ፔፓል አካውንታችሁን ከከፈታችሁ በኋላ ረጅም እድሜ እንዲኖረውና ቶሎ እንዳይዘጋባችሁ ምን ምን ነገሮችን ማድረግ እንዳለባችሁ አሁን በዝርዝር እናያለን። ብዙ ጊዜ የፔፓል አካውንትን እንዲያዘጉ የሚያደርጉ ነገሮች አንደኛ ወዲያው እንደከፈታችሁት ክፍያዎችን ማስላክ፣ ፔመንቶችን የምትቀበሉ ከሆነ ፔፓላችሁ ሪስትሪክት ውስጥ ሊገባ ይችላል። ቢያንስ 1 ሳምንት 2 ሳምንት ምንም አይነት ክፍያ ሳትልኩበት ምንም አይነት ገንዘብ ሳትቀበሉበት ብታስቀምጡት አሪፍ ነው። ምክንያቱም ያው አድሬሳችንን ዲቴክት እንዳያደርጉት ለማለት ያክል ነው። ሌላ ነገር ምንም የለውም። ሁለተኛ ደግሞ ከፍተኛ አማውንት ያላቸውን ፔመንቶች በአንዴ እንዳታስልኩበት። $100 በላይ ባታርጉበት የተሻለ ነው። $100 በታች የሆኑ አማውንቶችን ተጠቀሙ። ስታወጡም ስትልኩም እንደዛው ትንሽ አማውንቶችን ጀስት ሾፕ ለማድረግ ለምናምን ማለት ነው። እናንተ $10፣ $20፣ $30 እየተጠቀማችሁ ትልልቅ አማውንቶች ደግሞ ከሆነ የምትጠቀሙት 2-3 አርጉትና በተለያዩ ፔፓል አካውንቶች ተጠቀሙ። ወዲያው ፓስወርድ እና ፕሮፋይላችሁን ለማስተካከል እንዳትሞክሩ። ፕሮፋይል ፓስወርድ 10 የምትቀያይሩም ከሆነ ያው ዲቴክት ያደርጋሉ። በቪፒኤን ደግሞ አለመክፈት ነው። በቪፒኤን ብዙ ጊዜ ባትከፍቱት የተሻለ ነው፣ ምክንያቱም ቀጥታ ስለሚሰራ። በመጨረሻም ደግሞ ያው ፔፓል ኦንላይን የሰራችሁትን ክፍያዎች የምትቀበሉበት የፊንቴክ ተቋም ነው። ገንዘብ የሰራችሁትን መላክ መቀበል፣ ኦንላይን ሾፕ ማድረግ የምትችሉበት ነው። ምንም የሚያስቸግር ነገር የለውም። የፔፓልን አፕ ደግሞ ማግኘት የምትፈልጉ ፕሌይ ስቶራችሁ ላይ ጀስት ሂዱና መጀመሪያ ቪፒኤን አብረታችሁ በዩኤስ ወይም በተለያዩ የውጪ ኔትወርኮች ኮኔክት አድርጋችሁ ቪፒኤናችሁን አብሩና ፕሌይ ስቶር ላይ ገብታችሁ እናንተ ፔፓል አፕ ብላችሁ ስጽፉ ወዲያው ይመጣላችኋል። ግን በኢትዮጵያ ዳይሬክት ያለ ቪፒኤን ከከፈታችሁት ምክንያት አይመጣላችሁም። ኢትዮጵያ ውስጥ ያው ስለማይሰራ ስለተባለ ማለት ነው። እንደመጀመሪያ እንዳያችሁት በእነዚህ አይነት መንገድ ተጠቅማችሁ ፔፓል አፕሊኬሽንን ማግኘት ትችላላችሁ። ሌላ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ቴሌግራም ላይ መታችሁ መጠየቅ ትችላላችሁ። በክፍያ ደግሞ ማስከፈት የምትፈልጉም ካላችሁ በክፍያ በተመጣጣኝ ዋጋ እንከፍትላችኋለን። ቴሌግራም ላይ ኮንታክት አድርጉን። የዛሬው ቪዲዮአችን ይሄን ይመስል ነበረ። ቪዲዮ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ ስጡን። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች ያያችሁ ጠብቁ።